ሰላም እንዴት አላችሁ ወዳጆቼ? እንዴት ከርማችኋል? እንዴት ሰንብታችሁልኛል? እኔ ያለሁኝ እግዚአብሔር ይመስገን ሰላም ነኝ። ዛሬም በአዲስ ቪዲዮ ተገናኝተናል። ዛሬ ይዣችሁ የሚሄደው አሞኒያ ወደሚገኘው ባርባኪው አጎራ ተብሎ ወደሚጠራው ቦታ ነው። ስጋ አለ፣ አሳ፣ ቺዝ፣ ቅመም በጣም በብዛት ይሸጥበታል። ብዙዎቻችሁ የጠየቃችሁኝ በተለይ እንግሊዝና ካናዳ የምትኖሩ ሰዎች በጣም የገረመኝ ነገር ሁላችሁም ከግሪክ ነው የሄዳችሁት። በእውነት አውቃለሁ ከግሪክ ሀገር ብዙ ሰው ወደ እንግሊዝ ምናምን እንደሚሄድ፣ ግን በዚህ ልክ ይሆናል ብዬ አስቤ አላውቅም። በጣም ብዙዎቻችሁ ፕሊስ ሜሊ አሞኒያ እናሳይም፣ ፕሊስ ሜሊ ይሄ ስጋ የሚሸጥበትን አጎራ እናሳይም ብላችሁኛልና ለዛ እንግዲህ ዛሬ ይዣችሁ እሄዳለሁ። አብረን ምናይ ይሆናል። ሌላው ደግሞ ወደ ሜትሮ እየሄድኩኝ ምን ትዝ አለኝ መሰላችሁ? እዚህ ጋር ይታያችኋል መኪናዎች በግራና በቀኝ ፓርክ ተደርገዋል። ያ የሆነበት ደግሞ ምክንያት አቴንስ ውስጥ ያሉ ቢልዲንጎች በብዛት የድሮ ቢልዲንጎች ናቸው እና ሲሰሩ ከታች ፓርኪንግ ወይም ደግሞ የጋራጅ አልተሰራላቸውም እና ለዛ ደግሞ መፍትሄ ተደርጎ የታሰበው ወይም መንግስት ህግ ያወጣው መዘጋጀት እንከፍልና በየሰፈራችን በእንደዚህ አይነት መልኩ ይታያቸዋል። በግራና በቀኝ ያሉት መኪናዎች በእንደዚህ አይነት መልኩ ፓርክ እናደርጋለን። ግን በጣም ሴፍ ነው። ይሄ ስፖኪዮ ይሰርቁብኛል ወይ የሆነ ነገር ፈተው ይወስዱብኛል ብላችሁ ምንም የሚያስፈራ ሀገር አይደለም። በቃ የተለመደ ነው። ሁሉም ሰው በየሰፈሩ በእንደዚህ አይነት መልኩ ነው ፓርክ የሚያደርገውና ምንም አያስፈራም። ዋናው ምንድነው መሰላችሁ? የቆንጆ ስልክ ወይም ደግሞ ፖርሳ ምናምን ፊት ለፊት አስቀምጣችሁ መኪናችሁ ውስጥ አትሄዱ። እንደዛ ካደረጋችሁ እንግዲህ በገዛ እጃችሁ እየጋበዛችሁ ነው ማለት ነው ሌባውን። ሌላው ደግሞ አቴንስ ሴንተር ውስጥ መኪናችሁን እንደልባችሁ ይዛችሁ መንቀሳቀስ አትችሉም። በተራ ነው እዚህ ሀገር የሚነዳው። ያ ደግሞ የሆነበት ምክንያት የመኪናው ብዛትና መንገዱ እኩል ስላልተመጣጠነ መንግስት እንደ መፍትሄ አድርጎ ያወጣው ህግ ምንድነው? የታርጋ ቁጥር ሙሉ ቁጥር እያለን ዛሬ ከተጓዝን የመጨረሻ ቁጥሩ ማለት ነው። ዛሬ ከተጓዘን ጎዶሎ ቁጥር ደግሞ ያላቸው ነገ ይጓዛሉ ማለት ነው አቴንስ ሴንተር ውስጥ። ያለበለዚያ በዙሪያ ጥምጥም ነው መሄድ ያለባችሁ እንጂ እንደ ልባችሁ ሴንተር ገብታችሁ መሀል ከተማው ላይ ገብታችሁ ሁሉም አይነት ታርጋ ቁጥር ያለው እንደ ልቡ መንቀሳቀስ አይችልም። እንግዲህ ይሄ ክራውድድ እንዳይሆን ስለተፈለገ የተሰጠ መፍትሄ ነው። ለማንኛውም እኔ አሁን ወደ ሜትሮ እሄዳለሁ። ስለዚህ አብረን እንጓዝ ወደ ሜትሮ። ትኬታችን እዚህ ጋር እንገዛለን። ቆሻሻችንን እንጥላለን፣ እንሄዳለን። አሁን ደግሞ የምንገኘው የኦሞኒያ አደባባይ ነው። ይሄ አደባባይ በፊት ሰዎች ዝም ብለው ይሰባሰቡበት ነበረ። በ1830 ግን በስነ ስርዓት ተሰርቶ ኦሞኒያ አደባባይ ተብሎ ተሰይሟል። የምታያቸው እንደዚህ ዙሪያውን ያሉት እንዳለ የድሮ ቢልዲንጎች ናቸው። ይታደሳሉ እንጂ አይፈረሱም። እዚህ ሀገር የድሮ ቢልዲንጎች ማለት ነው። ብዙ ጊዜ ቢልዲንጎች የድሮዎቹ አጫጭር ናቸው። ከዛ ባለፈ ደግሞ እንደዚህ እንደምታዩት የግሪክ አማልክቶች ሲምቦል እላያቸው ላይ ይደረጋሉ ማለት ነው። ለምሳሌ በዚህ ጋም ዞሬ ባሳያችሁ እዩት፣ ይታያችኋል። አሁን ይሄን ቢልዲንግ ብንወስድ አጭር ነው። ከዛ እንደዚህ ቀረብ ስናደርገው የአማልክቶቹ ምስል ቅርጻ ቅርጾችን ቢልዲንጋቸው ላይ ያሰፍራሉ እና የድሮ ቢልዲንጎች ይሄን ይመስላሉ። እንደነገርኳችሁ አይፈርስም፣ ይታደሳል እንጂ አቴንስ ውስጥ ያለ ቢልዲንግ። ግሪክ ውስጥ እንደዚህ አይነት ቅርጻ ቅርጾች ማየት በጣም የተለመደ ነው። በዘመናቸው አስተዋጽኦ አድርገዋል ብለው ካሰቡ በየአደባባዩ፣ በየመናፈሻው፣ ሆስፒታል፣ ብቻ በየቦታው በእንደዚህ አይነት መልኩ እያስቀመጡ ቅርጻቸውን እየሰሩ ሲያወድሷቸው፣ ሲዘክሯቸው ይኖራሉ ማለት ነው። ለምሳሌ እዚህ ጋር ያለው የአቴንስ መዘጋጃ ቤት ነው እና ከዛ ጎን ደግሞ ይሄ ቅርጽ አለና ታሪካቸውን እንዴት ብዬ ልንገራችሁ? በቃ ከዚህ በፊትም ተናግሬ ያውቃለሁ። በቃ በጣም በታሪካቸው የሚኮሩ ሰዎች ቢኖሩ እኔ እስካሁን ባለኝ ልምድ ግሪኮች ናቸው። በቃ በጣም ነው በቃ የሚዘክሩት። በቃ ታሪኩን ደግሞ በደንብ ነው የሚያውቁት። ሁሉም ሰው ነው ከልጅ እስከ አዋቂ የሀገሩን ታሪክ ምን እንደነበር፣ እንዴት እንደነበሩ፣ እንዴት አልፈው ረሃቡን እዚህ እንደደረሱ፣ እንዴት ጦርነት አልፈው እንደመጡ ኤቭሪቲንግ ነው የሚያውቁት እና በእንደዚህ አይነት መልኩ ማንንም እርዳታ አይፈልጉም እና ብዙ ቅርጻቅርጽ የማየት ልምድ አለ ግሪክ ላይ።
መቼም አቴንስ መጥቶ ከነኚህ ወፎች ጋር ፎቶ ያልተነሳ ሰው አለ ብዬ አላስብም። ቱሪስቶቻችሁ መታችሁም ወይ እዚህ ኖራችሁም ካለፋችሁ እነኚህን ወፎች በደንብ እንደምታውቋቸው ተስፋ አረጋለሁ። ለዛ ነው የምቀርጽላችሁ። በነገራችን ላይ የአቴንስ ሕዝብ ጁን፣ ጁላይ፣ ኦገስት ከአቴንስ ይወጣል። በተለይ ደግሞ ኦገስትን በቃ ከአቴንስ ውጭ ቤት ያለው የውጭ ቤታቸው ይሄዳሉ። ቤት የለው ደግሞ በየአይላንዱ እየሄደ ይዝናናል ማለት ነው። ሌላውም ሰው ደግሞ እንደኛ የሚኖረው ሀገሩ የሚሄድ ሀገሩ ይሄዳል፣ ሀገሩም የማይሄድ እዚሁ ይዝናናል እላቸዋለሁ። እና በብዛት እነኝን ጁን፣ ጁላይ፣ ኦገስት ኢቭን እስከ ኦክቶበር እስከ ጥቅምት ድረስ የሚታየው በቃ ቱሪስት ነው በብዛት ማለት ነው። በጣም ከብዙ ኤሮፓ ሀገራት ነው ወደ ግሪክ ሀገር ቱሪስት የሚመጣውና ግሪኮችም ይህን አውቀው ትልቁ ገቢያቸው ቱሪዝም ስለሆነ ቱሪዝም ላይ በደንብ ጠንክረው ነው የሚሰሩት እና ከኢትዮጵያ ጋር ራሱ የቱሪዝም ግንኙነት አላቸውና በደንብ በቃ ቱሪስትን በተመለከተ በደንብ ሆቴሎች እንደ ልብ ታገኛላችሁ። መስተንግዶ እንደ ልብ ነው። ሁሉ ነገር በቃ ለመጎብኘት ግሪክን በደንብ አስተካክለው ፕሮግራሙን ዘርግተው በደንብ ነው የሚጠብቁት እነሱ። አሁን ቫርቫኪዮ አጎራ ደረስን። በነገራችን ላይ እንትኑ ገበያው አጎራው ላይ ነበረ። አጎራ ማለት ገበያ ማለት ነው። ቫርቫኪዮ ደግሞ ይሄ አጎራ ወይም ደግሞ ይሄ ገበያ ሲመሰረት ብዙ ብር ዶኔት ያደረገው ያኒስ ቫርቫኪዮ የተባለ ሰው ነው እና በሱ የፋሚሊ ስም ቫርቫኪዮ አጎራ ተብሎ ነው የሚጠራው። ነገር ግን ቫርቫኪዮ ብዙም ሰው ትዝ አይለውም እና አጎራ አጎራ እያለን ነው ሁላችንም የምንጠራው ገበያ እያለን ማለት ነው። ግን ስሙ ትክክለኛ ስሙ ቫርቫኪዮ አጎራ ይባላል። የተመሰረተው ደግሞ በ1884 ዓመተ ምህረት ነው። በ1884 እነኚህ ቤቶች ተሰርተው ስም ተሰጥቷቸው በስነ ስርዓት ቫርቫኪዮ አጎራ ተባለ እንጂ በፊትም ቢሆን ሰዎች የንግድ ልውውጥ የሚያደርጉበት ስፍራ ነበር እላቸዋለሁ። እንግዲህ ይኸው ስንጀምር ከዶሮ ከሶሴጅ አይነት ነገር እንጀምራለን። ረፈድ አድርጌ የመጣው እኔ ብዙ ጊዜ ለምን ለመቅረጽ እንዲያመች ያለበዛ ቱሪስቱ ህዝቡ ምናምኑ ጥቅጥቅ ስለሚል አይመችም እና ይኸው እንደምታዩት ለዛ ረፈድ አድርጌ እንግዲህ እንደዚህ ጭር ሲል አካባቢ ነው የመጣሁት። እየሰበሰቡ አይነት ነገር ነው። እዚህ ጋር ተርኪ ምናምን መሰለኝ ያለው። እዚህ ጋር እንደምታዩት የአሳማ ስጋ ነው ያለው። ዋጋው ደግሞ ይመስለኛል 4 ዩሮ እንደማለት ነው አለ 3 ዩሮ ከ99 እርካሽ ነው የአሳማ ስጋ በነገራችን ላይ። ይሄው አሳማ ማሳማ ነው አገሩ ሁላ። This is Greece. I am Pakistan. Okay. You from? ኢትዮጵያ። Very nice country. Thank you. Thank you. Bye bye. እዚህ ጋር ደግሞ የምታዩት የበግ ስጋ ነው ያለው። ሁሉም እንግዲህ የሚፈልገውን አይነት ነገር ይሸጣል። እዚህ ጋር እንደምታዩት በግ ነው። እዚህ ጋር ደግሞ በጣም የተለመደ ቦታ ነውና አበሻ መጥቶ የሚገዛበት ቦታ ነው። በአማርኛ ሁሉ ነው ገለጻ የሚያደርጉላችሁ። ትሞታላችሁ። ለክትፎ ስጋ የሚሆን ነው እያለ ነው። ቆንጆ ስጋ ነው። አማርኛ ሁሉ ይችላሉ፣ አስለምደዋቸዋል። ይሄ ለቁርጥ ነው የሚሆነው። ሰማችኋል? ቆንጆ ስጋ ነው፣ ከረሜላ ነው። እኔ እንኳን አይመጣልኝም ከረሜላ። ይሄኛው ለወጥ ነው። አይገርማችሁም? ኦኬ ይሄ ለቅቅል ነው የሚሆነው ለሾርባ። አጥንት አለው። ኧረ እሺ ሽምድድ አድርጎታል አማርኛውን። ቋንጣ ነው የሚሆነው። ቋንጣ ቆንጆ ስጋ ነው። ኦኬ አልጫ። ይሄ ላልጫ ነው የሚሆነው። ላልጫና ለቀይም ለይቷል። ይሄ ጮማ ነውና ቆንጆ ስጋ ነው። ይሄ በደንብ የሆነ ገርልፍሬንድ ኖሮት ሀበሻ አስተምሮት ነው እንጂ አይመስለኝም ከገበያተኛ ሁሉ አማርኛ የተማረ።
ይሄ ለጎረድ ጎረድ ነው የሚሆነው። ለቁርጥና ለጎረድ ጎረድ ሁሉ ልዩነት አለው። አረረ አመሰግናለሁ። ኤፍጋሪስቶ ፖሊ አመሰግናለሁ አለ እሱ። ብራቮ ቴንክ ዩ ኤፍጋሪስቶ ፖሊ ኤፍጋሪስቶ። እዚህ ጋር ደግሞ ዶሮ ነው ያለው አይቻል። በእንደዚህ አይነት መልኩ እንግዲህ የስጋ ገበያ ይሄን ይመስላል። አሁን ደግሞ ወደ አሳ እንሄዳለን። እኔ እንግዲህ እየቆራረጥኩ ነው የማሳያችሁ እንጂ በጣም ብዙ ነው። አሁን ደግሞ የአሳ ገበያ ደረስን። ያሰስ ያው የተለያየ የአሳ አይነቶች እዚህ ጋር አሉ ታያችኋል። የፈለጋችሁት የአሳ ዝርያ ሞልቶላችኋል። እዚህ ጋር ደግሞ እነ ሽሪም እነ ካላማሪ ምናምን ያሉት ትንንሹ ለመጠበስ የትልልቁ ደግሞ ውስጡ ራይዝ ምናምን ተሞልቶበት ይሰራል። ያው ከፈለጋችሁ እንደዚህም አለ። እዚህ ጋር ደግሞ እንደምታዩት ሎብስተር ነው። የሎብስተር ግን እጁ ነው የሚሸጠውና በስነ ስርዓት በቃ እንደዚህ ተቆርጦ ይሸጣል። እዚህ ጋር ደግሞ እንደምታዩት የተለያዩ አይነት አሉ። ግን ይሄኛው ግሪክ ብቻ ነው የሚገኘው ብለው ነው የሚያምኑት። ይሄኛው ጣሊያን በጣም አለ። ብቻ በተለያየ አይነት ነው ያሉት። ግን ይሄኛውን በጣም ነው የሚወዱትና ግሪክ ሀገር ነው በብዛት ያለው ብለው ያምናሉ። ታያችኋል። የተለያየ አይነት ነው ያለው። እዚህ ጋር ደግሞ ሙሰል አለ። ታያችኋል። ያው እንደምታዩት ሽሪምፕ አለ፣ ካላማሪ፣ ኦክታፖስ፣ እዚህ ጋር ሳልመን፣ እዚህ ጋር ሲብሩም በየአይነቱ ነው ያለው። ይሄ ደግሞ የሳልመን ጭንቅላቱ ለሱፕ የሚፈልጉት ሰዎች አሉ። ለዛ በእንደዚህ አይነት መልኩ ቆርጠው አስተካክለው ይሸጣሉ። ያ ደግሞ ቴላፒያ ነው ይታያችኋል። እዚህ ጋር ደግሞ ግሩበር ነው። እኛ ሀገር ይመስለኛል ጥቁሬው አሳ የሚባለው መሰለኝ አይደለ? እዚህ ጋር ገለጻ የተደረገ ነው ለቱሪስቶች ነው። ቱሪስቶች ሲመጡ ይሄን ገበያውን እንግዲህ መጥተው ይጎበኛሉና ያው የሰው ፊት ቀርጬ እንዳላሳያችሁ ነው፣ ግን ገለጻ የተደረገ ነው ድምጽ የሚገባባችሁ ከሆነ። ለማንኛውም ግሩበራችን ይሄን ይመስላል። እዚህ ጋር ደግሞ ታሽጎ ቱና ነው ያለው። የቱና ስጋ ነው እንደምታዩት። ዋጋው 25 ብር ከ98 ሳንቲም ነው፣ ግን ኪሎ አይደለም። ይሄ አንዱ የታሸገው ነው። ታያችኋል። ይሄኛው ነው ምናልባት 200 ግራም ሊሆን ይችላል። 25 ዩሮ ከ98 ሳንቲም ነው የሚሸጠው። የቱሪስት ባስ ይኸውላችሁ በእንደዚህ አይነት መልኩ ቱሪስቶችን እየጫነ ከተማውን አቴንስን ያሳያቸዋል። የቱሪስት ባስ ነው ይሄም። ወጣን ከባርባኪዮ አጎራ። እናንተ በጣም የገረመኝ ነገር ቱሪስቶቹ እንዴት ኤንጆይ እንደሚያደርጉት እያንዳንዱን ነገር እዛ አሳው ስጋ ውስጥ እንግዲህ አይታችኋል። ዶሮ ምኑ ሽታው ነግራችሁ አልችልም። ትንንሾች ሳይቀሩ ቁጭ ብለው ነው ምግብ የሚመገቡት። አሰብኳቸውና እኔ ልጆች ምን ሊሉኝ እንደሚችሉ በጣም ተገረምኩኝ። እንኳን አለም ልጆች ማንም ሀበሻ እዛ ቁጭ ብሎ ምግብ የሚበላ አይመስለኝም ካለው ይሄ የስጋ የአሳ ምናምን ሽታ አንጻር ማለት ነው። ግን በጣም ነው የሚያስደሱት ቱሪስቶቹ። ለምን በቃ እያንዳንዱን ነገር በደንብ ነው በቃ ኢንጆይ የሚያደርጉት እና ገርሞኛል። ለማንኛውም እኔ እዚህ ጋር ላብቃ፣ ምክንያቱም ብዙ የሚቀረጽ ነገር አለ። ሁሉም ደግሞ ከቀርጬ ካሳየኋችሁ በጣም ነው የሚረዝመው ቪዲዮና የሚያሰላች እንዳይሆን እዚህ ጋር እኔና እናንተ እንሰነባበታለን። ሳረሳው ደግሞ ሽሪምፕና ሎብስተር ትመገባላችሁ። ምክንያቱም እኔ ማን እንዳስተማረኝ ማን እንደነገረኝ አላውቅም እንጂ በባህር ውስጥ ያሉ ቅርፊት ያላቸው የአሳ ዝርያዎች ለምግብነት እንደሚውሉ አውቃለሁ። ግን እርግጠኛ አይደለሁም። በኢትዮጵያ ኦርቶዶክስ ተዋህዶ አስተምሮ ይፈቀዳል አይፈቀድም? እናንተ ትመገባላችሁ? ከተፈቀደ የእውነት ብትነግሩ ደስ ይለኛል። እኔ አልዋሽም፣ እበላለሁ። ግን ደግሞ ለእናንተ ሰርቼ የማላሳያችሁ ህዝቡን እንዳላሳስት ብዬ ማሰብ ነውና
ሁሉ ቀን በቃ ስሰራ ለኛ ይሄ ነገር ይፈቀዳል አይፈቀድ ብዬ ጥያቄ ነው የሚሆንብኝ እና የኔ ደግሞ የሰማሁት ነገር ከየት እንኳን እንደሰማሁት ማን እንዳስተማረኝ እንኳን ትዝ አይለኝም ግን እንደሚበላ አይነት ነገር ነው እንደውም እንደስከ ምልክቱ ቅርፊት ያለው ምናምን ሁላ ብዬ ነው ማስታወቅ። በተረፈ እንግዲህ ለዛሬ የነበረው ቪዲዮ ይሄን ይመስል ነበር። አዲስ ሆናችሁ ለቻናሌን ከወዳችሁት ሰብስክራይብ ማድረጋችሁ እንዳረሱ፣ ያሳዩዋችሁ ቪዲዮ ደግሞ ከወደዳችሁት ላይክ ያርጋችሁ አበረታቱኝ። ሌላም እንዳሳያችሁ የምትፈልጉት ቦታ ካለ ኮሜንት ሴክሽን ላይ አስቀምጡልኝ። በሌላ በቆንጆ ቪዲዮ ደግመን እስከምንገናኝ ድረስ ሰላም ሁኑልኝ። ባይ ባይ።